ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ከ$10 በላይ የከፈለኝን አንድ ዌብሳይት ነው ይዤላችሁ መጣሁት ማለት ነው። ይሄ ዌብሳይት 100% የሚከፍል ዌብሳይት ነው ማለት ነው። ምንድነው ስራው ካላችሁ ብዙ ስራዎቹ ነው ያሉት ማለት ነው። ብዙ ታክሶቹ ነው ያሉት። ብዙ ታክሶች ሰርታችሁ እናንተ በቀን ማለት ነው ከ1000 ብር በላይ መስራት ትችላላችሁ። እኔ ትክክለኛ የከፈለኝን አፕ ነው ዌብሳይት ነው ለእናንተ እየጠቆምኩ ያለሁት ማለት ነው። እንዴት እንደምሰሩና እንዴት አካውንት ከፍታችሁ እንዴት ስራውን እንደምሰሩ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ ጀምሩ እናንተ ላይክ እያረጋችሁ ጀምሩ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያረጋችሁ ስለ ሜክ መኒ ኦንላይን ነገር ከፈለጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ላይክ እና ኮሜንት እንዳይረሳ። አሁን ወደ ቪዲዮ ሄደን እንዴት እንደምሰሩ አሳያችኋለሁ ማለት ነው። ይሄን ስራ ሲጀምሩ ቪፒኤን እንዳትጠቀሙ። ቪፒኤን ከተጠቀማችሁ ባን ነው የሚያረጋችሁ ማለት ነው። ሎኬሽናችሁ ስለምቀይሩ ሎኬሽን ቪፒኤን ሳታበሩ በዳታ ብቻ ነው ይሄን ነገር ወይ በዋይፋይ መሰሩት ማለት ነው። ሊንኩ ኮሜንት ስር አደርግላችኋለሁ እንዴት ገብታችሁ እንዴት እንደምትመዘገቡ ማለት ነው። ልክ ሊንኩን ገብታችሁ ስትመዘገቡ ያልገባችሁ ነገር ካለ ኮሜንት ስር አሳውቁኝ እዛው። ሊንኩን ገብታችሁ ስትሉ ኮሜንት ስር ያለው ሊንክ ስትነኩ እዛ አደርግላችኋለሁ። ከዛን ብዙ ታክሶች አሉት ማለት ነው። በፊት ምንድነው የምናደርገው እኛ ስራ ከመስራታችን በፊት ወደ እዚህ ጋር ወደ እንትን እንገባለን ማለት ነው። እኛ አሁን ወደ ፕሮፋይላችን እንገባለን። እቺኛውን ቆይ እዚህ ጋር እቺኛዋ እዚህ ጋር እንትን የምትለው ታያችኋለች። ሪዲም የምትላለች ወይ ሴቲንግ የምትላለች እዚህ ጋር ሴቲንግ የምትላለች እዚህ እንትኑን ከነካችሁ በኋላ ማለት ነው። ሴቲንግ ወደ ዴስክቶፕ ተመልሳላችሁ በፊት ማለት ነው እናንተ። ከዛ ወደ ሴቲንግ የሚለው ከነካችሁ በኋላ እዚህ ጋር እንትን ያመጣላችኋል። ይሄ ሁላ ያመጣላችኋል ማለት ነው። እዚህ ጋር ፕሮፋይላችሁን መሙላት አለባችሁ። ፕሮፋይል ካልሞላችሁ ምንም ስራ መስራት አትችሉም ማለት ነው። ስራ ራሱ አያመጣላችሁም ማለት ነው። አንደኛ የኔን ስም አስገብቻለሁ እዚህ ጋር፣ የአባቴን ስም አስገብቻለሁ፣ ጾታዬን እዚህ ጋር አስገብቻለሁ፣ ኢትዮጵያ መሆኔን ያላችሁበትን ሀገር ነው የምሞሉት ማለት ነው። ከዛን እዚህ ጋር የተወለድኩበትን ቀን ይሄ ቀን ከመታወቂያችሁ ጋር አንድ መሆን አለበት ማለት ነው። ከናሽናል አይዲ ጋር ማለት ነው። እዚህ ጋር ፖስታል ኮድ ካላችሁ የአዲስ አበባ ማስገባት ትችላላችሁ። እኔ ኦሮሚያ ያልኩት። ከዛ እነዚህ ምናምን ሞልቻለሁ። ከዛ ወደ ቀጣዩ ትመረጣላችሁ ማለት ነው። እዚህ ጋር ፕሮፋይል ፒክቸር የምትላለች በቀይ ያረኩበትን እሷን አንዴ እነካታለን። የእናንተን ፒክቸር ታስገባላችሁ። የኔን አስገብቻለሁ እንደምታዩት እዚህ ጋር ገብቶልኛል ማለት ነው። ሌላው ይህን ስራ ከመስራታችን በፊት ወሳኙ ነገር አይዲ ቬሪፋይ ማድረግ አለብን። እኛን ቬሪፋይ አይዲ የምትሏን አንዴ እነካታለን። ከዛ ቬሪፋይ አይዲ የሚል አስገብቻለሁ ማለት ነው። እናንተም ታስገባላችሁ። ቀላል ነው ማለት ነው። አገባቡ ቀላል ነው። ምንም የሚከብድ ነገር የለውም ማለት ነው። ከዛን ይሄን ነገር ካስሞላን በኋላ ፕሮፋይላችን ከጨረስን በኋላ ሌላ ምንሰራው ፔመንት ሜትድ እንዴት እንደምንቀበል ማለት ነው። እዚህ ጋር ፔመንት ሜትድ የምትላለች እዛው ሴቲንግ ውስጥ ፔመንት ሜትድ እኔ አስገብቻለሁ ኦሬዲ ማለት ነው። ብዙ እንትኖች አሉ ፔመንት ሜትዶች እዚህ ጋር እንደምታዩት እዚህ ጋር እቺኛውን አንደኛ ሊትኮይን ቬሪፋይድ የምትሏን አንዴ ትነካላችሁ። ከላይ ያለችዋን ልክ ስትነኩት እናንተ እንዲህ ያመጣላችኋል። ከዚህ ውስጥ የትኛውን ነው ፈልጉት። በፔፓል ማውጣት ነው፣ በሊትኮይን ሶሌና አለ፣ ሶላን የሚል አለ፣ ቬሪፋይድ የሚል እዚህ ጋር ደግሞ ሆልድ ማድረግ ትችላላችሁ። እዚህ ጋር ብራችሁ ዝም ብሎ እንዲቀመጥ ማለት ነው። አንድ ቀን አካውንት ስከፍቱ ማስቀመጥ ትችላላችሁ ማለት ነው። እኔ አሁን ሊትኮይን ቬሪፋይድ ያደርጋለሁ ማለት ሊትኮይን ቬሪፋይድ ካረካችሁ ሊትኮይን ማለት ከባይናንስ ባይቢት ምናምን አሉ። አሁን ቢቱቢ ራሱ ቢዘጋ እዛ ጋር በካርድ ኤክስቼንጅ ማድረግ ትችላላችሁ። ዳታ ምናምን የስልክ መሙላት ትችላላችሁ። አሁን ቢቱቢ በተዘጋበት ሰዓት በዚህ ሰዓት ዳታ ራሱ መሙላት ትችላላችሁ ማለት ነው። ከዛን እዚህ ጋር ታስገባላችሁ። ከዛን አፕዴት ስትሉት ከላይ የእናንተ ፓስወርድና ሮቦት አለመሆናችሁን ቼክ ያደረጉን እንትን ያመጡላ። ሮቦት አለመሆናችሁን የሆነ እንትን ያለች እሷን ትነካላችሁ። ቀስቷን እዚህ ሰፈር ያመጣላችኋል። ከላይ እናንተ እዚህ ሰፈር ላይ ምናምን ያመጣል በቀይ ያረኩበትን። ከዛን እናንተ በከፈታችሁት ፓስወርድ ከላይ ታስገባላችሁ። ከዛ ሮቦት የምትላለች አፕዴት የሚላለ ከዛን በከፈታችሁት ኢሜይል ማለት ነው እንትን ይላካል። ያቺን ሊንክ ስነኩ ኮኔክት ይሆናል ማለት ነው። ከዛ ብራችሁ እንዴት ነው የሚገባው? በሰኞና ሐሙስ ዕለት ጥዋት 12 ሰዓት ወይ 1 ሰዓት አካባቢ ብራችሁን ቀጥታ ይለቁላችኋል። እናንተ አውቶማቲካሊ ለራሳችሁ ነው ብሩ የሚያስገቡት ማለት ነው። እኔ ተቀበልኩትን ላሳያችሁ። ስራ ከመስራታችን በፊት እንዴት እንደምንሰራ አሳያችኋለሁ። ችግር የለውም። ስራው ቀላል የሆነ ስራ ነው የምንሰራው። ከዛ ሪዲም የምትላለች ሪዲም ይታያችኋል እዚህ ጋር። በጣም ማብራሪያ ከፈለጋችሁም ንገሩኝ፣ ችግር የለውም። ማብራሪያ ላይ ያልገባችሁ ቦታ ንገሩኝ። ሪዲም የምትል ስነካ እኔ ስንቴ ነው ያወጣሁት ማለት ነው። ሊትኮይን ማለት ነው ጁን 29 ባለፈው ዕለት ነው ጁን 29 $1 ነው የገባልኝ 5.63 ይኸው እዚህ ጋር ከላይ እንደምታዩት ማለት ነው።
ቀጣይ ስንት ተቀበልኩኝ? ይሄ ቆይቷል። ይሄ ደግሞ ሜ 3 ላይ የተቀበልኩት ማለት ነው። ፒቱፒ ሳይዘጋ በፊት ሜ 15 ነው የተዘጋው ፒቱፒ። እዚህ ጋር 3.62 ገብቶልኛል ማለት ነው። ይሄኛው ደግሞ $9.37 ገብቶልኛል። አጠቃላይ ወደ ስንት መሰላችሁ? 12 15 $20 ተቀብዬበታለሁ። ባታምኑም ብታምኑም ማለት ነው $20 ገብቶልኛል ማለት ነው። እነሱ ይልኩላችኋል። ልክ ሲገባላችሁ በኢሜል በከፈታችሁት በታይም ባክስ ማለት ነው ሊንክ ይላክላችኋል። ብሩ እንደገባና ሴንት ብር የሚላል ሴንት ፔመንት የሚል ሊንክ ይልኩላችኋል ማለት ነው። እዚህ ላይ አደርግላችኋለሁ ማየት ከፈለጋችሁ እንዴት እንደሚገባ ማለት ነው። ከዛን ሰኞና እናንተ እዛ ጋር ፔመንቱ ሊንክ ካረጋችሁ በኋላ ሰኞና ሐሙስ ዕለት ለራሳቸው ብሩን ቀጥታ ወደ ባይናንሳችሁ ወይ ወደ ባይቢታችሁ ቀጥታ ይልኩላችኋል ማለት ነው። አሁን ደግሞ እንዴት የምትሰሩት ስራ ላሳያችሁ። ስራ ሰሩ ጊፍት የሚሰጣችኋል። ያፕ ደስ የሚለው ከዛን 3 ነጥቧን ከላይ ያለችዋን እንነካለን። እቺኛዋን ማለት ነው። እቺኛዋን ስነኳት እንዲያመጣላችኋል። ከዛን እርን ምትላለች እዛች ጋር ጋይስ፣ እዚች ጋር እርን ምትላለች። እርን ምትል ይታያችኋል ብዬ አስባለሁ። እርን ምትላለች እዚች ጋር ማለት ነው። ከዛን እርን ምትሏን አንዴ ስነካት ብዙ ስራ ያመጣልናል። እናንተ የፈለጋችሁትን ቪዲዮ ይረዝማል ብዬ ነው ጋይስ እንትን እንዳትሉኝ። ቪዲዮ ከረዘምባችሁ ማየት ግዴታ ነው። አንደኛ ጌም የሚል አለ እዚህ ጋር ጌም የሚል አለ። ጌሙ መጫወት ትችላላችሁ። ሰርቪ የሚል አለ። ታክስ የሚል አለ። ኦፈር ማለት የተለያዩ ጌሞች ክሊክ በማድረግ ማለት ነው አርስ በማየት ሪፈር ከዛን ይሄ ሁሉ አለው። እኔ አሁን ታክስ የምትሏን አንዴ ነካታለን። ጌም ስትጫወቱ አንደኛ ከወጣችሁ ብዙ ዶላር ከሰበሰባችሁ ብር ይሰጣችኋል። እንዴት እንደሚሰጣችሁ ወይ በቀጣይ ቪዲዮ አብራርቼ ስራውን እሰራላችኋለሁ ፓርት 2 ብዬ ካልገባችሁ ማለት ነው አሰራሩ። ከዛን ታክስ የምትሏን ስነኳት ብዙ ስራዎችን ያመጣላችኋል። እኔ በፊት ያሳያችሁን ስቴፕ ጨርሳችሁ ወደዚህ ትመጣላችሁ ማለት ነው። ስራ በእናንተ እድሜና በመታወቂያ ላይ ያለውን እንትን አይተው ስራ እንትን ይሉላችኋል ማለት ነው። ከዛን እዚህ ጋር ምን ይላችኋል? ዩቲዩብ ላይክ አድርጉ ይሄና ይከፈላችኋል 0.09። ብዙ ስራ በሰራችሁ ቁጥር ቢያንስ 4 ሰዓት ለዚህ ስራ ብትሰጡ በጣም ብዙ ብር ታገኛላችሁ። ቴሌግራም ቦት ከዛ ወደ ባይናንሳችሁ ካስገባችሁ በኋላ ወደ ካርድ መቀየር ትችላላችሁ። እንዴት ወደ ካርድ እንደምቀይሩ ማሳያችኋለሁ። ጠይቁኝ ኮሜንት ስር ያልገባችሁ ነገር። ይሄ ሁላ ዩቲዩብ ላይክ አድርጉ። ይሄ ሁላ አያችኋ እናንተ ገብታችሁ መስራት ትችላላችሁ ማለት ነው። ኦፈር የሚለው እዚች ጋር በዚህ አማካኝነት ቶሪክስ ምትላለች እዚህ ጋር በቀይ ያረኩበትን እዚህ ጋር ቶሪክስ የሚለው ምንድን መሰላችሁ? ጌሞችን ነው የምንጫወተው። ጌም በተጫወታችሁ ቁጥር ዶላር አንደኛ ከሰበሰባችሁ ከነዚህ ውስጥ አንዱን ጌም ታወርዱና ማለት ነው ጌም ያመጣላችኋል። አንዱን ካወረዳችሁ በኋላ አንደኛው ለወጣ ጊቫዌ አለው ማለት ነው። ጊቫዌ እንዴት ነው የምታዩት? 3 ነጥቧን ትነካላችሁ። ከዛን እዚህ ጋር ማይ ኮምፕሌክሽን ምትላለች። ኖ እዚህ ጋር ቆቆ ላሳያችሁ። እዚህ ጋር አንዴ የማይም ቦታ ነክቼ ነው የማይም ቦታ እዚህ ጋር እንደምታዩት ኢትዮጵያ ራሱ ብዙ እየሰሩበት ነው ያሉት። ይሄ ስራ እያያችሁ ነው። እዚህ ጋር ማይ ኮምፕሌክስ ምትላለች። ይኸው እዚህ ጋር ምን ሆንኩኝ? እዚህ ጋር የቱ ጋር ነው መሰላችሁ? ይኸው ሌንደር ምትላለች እዛ ጋር ከላይ ማለት ነው። ይኸው ዛሬ አንደኛ የሰበሰቡት ይሄኛው ሰውዬ ስንት ሰራ? $74 ሰራ። ስንት በየቀኑ ነው የሚሰጠው ማለት ነው። $61 ይሸለማል። 40 ሰራ 39። በቃ እንደዛ እያላችሁ መስራት ትችላላችሁ። ቪዲዮ እንዳይረዝም ነው ፓርት 2 ይሰራልን። በምን ላይ እንደምሰራላችሁ ደግሞ ኮሜንት ስራ አሳውቁኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።